ሰላም ሰላም ውድና የተከበራችሁ ቤተሰቦች ይሄንን የመሰለ ቆንጆ የኬክ አሰራር ከመሄዴ በፊት የሎሚ ቃና እንዲኖረው አርጌ ነው የሰራሁት። ሎሚ በጣም ለብዙ ነገሮች እንጠቀማለን፣ ለሻይ፣ ለመድኃኒትነት። አሁን ባለንበት ዘመን ደግሞ ሎሚ ኦንላይን ክላስ መጥቶልናል። ስለ ዩቱብ አከፋፈት ከመጀመሪያው እስከ መጨረሻ ያሉት ሂደቶችን እንዲሁም ኤአይ ኤዲቲንግ፣ አክቲንግ ብዙ ነገርን ያካተተ ትምህርት ቤት ነው። ለምትፈልጉ ልጆች ሊንኩን ከስራ አስቀምጥላችኋለሁኝ። አመሰግናለሁ። ወደ ዛሬ አሰራር ልውሰዳችሁ። እዚህ ጋር የምጠቀማቸው ግብአታት ይሄንን ይመስላል። 2 ሎሚ ያለኝ፣ እንቁላል፣ ስኳር፣ ዘይት፣ ወተት፣ ቫኒላ፣ ቤኪንግ ፓውደር። እዚህ ጋር አመታለኝ እንቁላሉን። እንቁላላችን በደንብ መምታት አለብን። ኬክን ከሚያሳምሩ አንዱ እሱ ነው። አረፋ እስኪወጣው እዚህ ጋር ቫኒላ አደርግበታለሁ። ቤኪንግ ፓውደር፣ በደንብ መመታት አለበት። ስኳር አድርግበታለሁ። ወተት፣ ዘይት ጨምርበታለሁ። እዚህ ጋር ሎሚን እፈቀፍቃለሁ። ይሄንን ይመስላል። ቅርፊቱን ነው የምጠቀመው። ጨምርበታለሁ። አንድ ላይ እመተዋለሁ ማለት ነው። ዱቄት ብዙ መምታት አያስፈልገውም። ያው ጀስት ለመቀላቀል ያህል ነው። ይሄንን ይመስላል። ፓትራይ ላይ ዘይት ጨምሬልኝ ዱቄት ከስር ነስነሽበታለሁ። ኦልሬዲ ጤን ጨመርኩኝ። በ175 ለ45 ደቂቃ። ዋው ይሄንን ይመስላል። አያምሩም? እዚህ ጋር ቆራርጬዋለሁ። ኦልሬዲ ጨርሻለኝ። ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ስል በአክብሮት እጠይቃለሁ። አመሰግናለሁ።